ሰላም ጤና ይስጥልን 12 የሚሸጡ መኪኖች በካሽና በባንክ እየተመረጡ በጣም ቅናሽ ያላችሁ የዚህ ሳምንት የመኪና ዋጋ ዝርዝር በአዲስ አበባ ይዘላችሁ ቀርበናል። በጣም ይጠቅማችኋል። እስከ መጨረሻው ድረስ ተከታተሉ። ፎሎ፣ ላይክ፣ ኮፒ፣ ሰብስክራይብ፣ ሪፖስት ማድረጋችሁ እንዳይረሳ ተከታተሉ። በመጀመሪያ ለሽያጭ ይዘላችሁ የመጣ ነው ገንዘብ ባስቸኳይ ተፈልጎ የሚሸጥ ሱዙኪ ዲዛይር 2021 11ኛ ወር 50,000 ኪሎ ሜትር ብቻ እየተነዳ ክሬም ዳሽቦርድ አውቶማቲክ ሞተር ሻንሲ ጠርዝ እንዲሁ ደግሞ ግሪል የሌለው የባንክ ብድር ያለበት ካሽ ከናንተ 2 ሚሊዮን 300 የባንክ ብድር 750 ሺህ ብር አለበት። አጠቃላይ በባንክ ለምትገዙ 3 ሚሊዮን 50 ሺህ ብር በካሽ ለምትገዙ ሰዎች ደግሞ የመጨረሻ ዋጋ 2 ሚሊዮን 950 ሺህ ብር። ሁለተኛ ይዘን የመጣ ነው የባንክ ብድር ከፈለጋችሁ ምናመቻችላችሁ ቶዮታ ያሪስ ኮምፓክት ማኑዋል ዩሮፕ ስታንዳርድ መሰረታዊ የሚባሉ ሞተር ሻንሲ ጠርዝ ሁሉ ነገር ነው የሆነ ቆንጆ መኪና ካሽ ከናንተ 1 ሚሊዮን ብር የባንክ ብድር 600 ሺህ ብር እናመቻችላችኋለን። አጠቃላይ የመኪና ዋጋ 1 ሚሊዮን 650 ሺህ ብር ይሆናል። ሶስተኛ ይዘላችሁ መጣ ነው ቶዮታ ሃይሉክስ ደብል ጋቢና 2010 ሞዴል ማኑዋል መሰረታዊ የሚባሉ ሞተር ሻንሲ ጠርዝ ሁሉ ነገር ነው የሆነ በጣም ቆንጆ መኪና ዋጋ 6 ሚሊዮን ብር። አራተኛ ይዘላችሁ መጣ ነው ደረጃ አንድ የሚባል ቶዮታ ኮሮላ 2003 ሞዴል አውቶማቲክ መሰረታዊ የሚባሉ ሞተር ሻንሲ ጠርዝ ሁሉ ነገር ነው የሆነ በጣም ቆንጆ መኪና ዋጋ 2 ሚሊዮን 200 ሺህ ብር። አምስተኛ ይዘላችሁ መጣ ነው ሱዙኪ ሴላሪዮ 2021 ሞዴል አውቶማቲክ መሰረታዊ የሚባል ይህ መኪና ሁሉ ነገር ነው የሆነ በጣም ቆንጆ መኪና ዋጋ 2 ሚሊዮን 300 ሺህ ብር። ስድስተኛ ይዘላችሁ መጣ ነው ከፈለጋችሁ የባንክ ብድር ምናመቻችላችሁ ካልሆነ በካሽ መግዛት የምትችሉት ደረጃ አንድ የተባለ ቶዮታ ያሪስ ኮምፓክት 2010 ሞዴል አውቶማቲክ ካሽ ከናንተ 950 ሺህ ብር የባንክ ብድር 700 ሺህ ብር እናመቻችላችኋለን። አጠቃላይ የመኪና 1 ሚሊዮን 650 ሺህ ብር። ቤተሰቦች አሁን እያቀረብንላችሁ ያሉ መኪኖችን ጨምሮ ሌሎች ከ300 በላይ ለተርፍ የሚሆኑ ብዛት ያላችሁ ቤትና መኪና መሬት አፓርትመንት ኮንዶሚኒየሞችን አንድ ቦታ የእናንተን ጊዜና ጉልበት ለመቆጠብ አስበን የቴሌግራም ቻናላችን ላይ ይዘን ጠብቃችኋለን። ዋለ ቤት መኪና ሻጭ እያላችሁ እንዲሁም ደግሞ ፎሎ፣ ላይክ፣ ኮፒ፣ ሰብስክራይብ፣ ሪፖስት እያደረጋችሁ በቀናነት ስራዎቻችን ሌሎች ዘንድ እንዲደርስ እርሶም ደግሞ የዚህ ድንቅ የቢዝነስ ቤተሰብ አባል በመሆን ቤት መኪና በቀላሉ ሽጡ ግዙ እንላለን። ሰባተኛ ይዘላችሁ መጣ ነው BYD ሴጉል 6000 ኪሎ ሜትር ብቻ እየተነዳ የባንክ ብድር ያለበት 2025 ሞዴል አውቶማቲክ ካሽ ከናንተ 2 ሚሊዮን 500 ሺህ ብር የባንክ ብድር ደግሞ 820 ሺህ ብር አለበት። አጠቃላይ የመኪና ዋጋ 3 ሚሊዮን 320 ሺህ ብር የሆነ ቆንጆ መኪና። ስምንተኛ ይዘላችሁ መጣ ነው የባንክ ብድር ያለበት ቶዮታ ያሪስ ቤልታ 2007 ሞዴል ታርጋ 3 ቁጥር ፈረስ ራይድ የተመዘገበ ይህ መኪና ሞተር ሻንሲ ጠርዝ ሁሉ ነገር ንጹህ ነው። ካሽ ከናንተ 1 ሚሊዮን 150 ሺህ ብር ይጠበቃል። የባንክ ብድር ደግሞ 950 ሺህ ብር አለበት። ነገር ግን ብድሩ ተከፍሎ ሲያልቅ 375 ሺህ ብር ለገዢ ይመለሳል። በየወሩ ደግሞ 33 ሺህ ብር ትከፍላላችሁ። ዘጠነኛ ይዘላችሁ መጣ ነው የባንክ ብድር ያለበት ሃዩንዳይ ቱክሰን 2021 ሞዴል ዩሮፕ ስታንዳርድ አውቶማቲክ መሰረታዊ የሚባሉ ሞተር ሻንሲ ጠርዝ ሁሉ ነገር ንጹህ የሆነ ቆንጆ መኪና ካሽ ከናንተ 3 ሚሊዮን 700 ሺህ ብር የባንክ ብድር ደግሞ 1 ሚሊዮን 800 ሺህ ብር አለበት። በየ3 ወሩ 260 ሺህ ብር ትከፍላላችሁ። አስረኛ ይዘላችሁ መጣ ነው ቶዮታ ኮሮላ 2006 ሞዴል አውቶማቲክ መሰረታዊ የሚባሉ ሞተር ሻንሲ ጠርዝ ሁሉ ነገር ንጹህ የሆነ በጣም ቆንጆ ንጹህ መኪና ዋጋ 2 ሚሊዮን 300 ሺህ ብር። 11ኛ ይዘላችሁ መጣ ነው የባንክ ብድር ያለበት ኬሪ K60 7 ሰው መጫን የሚችል ለፈረስ ለራይድ በአሁኑ ሰዓት እየተፈለገ ያለ ቆንጆ መኪና ካሽ ከናንተ 1 ሚሊዮን 800 ሺህ ብር ይጠበቃል። የባንክ ብድር ደግሞ 700 ሺህ ብር አለበት። በየወሩ ደግሞ 27 ሺህ ብር ብቻ ትከፍላላችሁ። 12ኛ ይዘላችሁ መጣ ነው የባንክ ብድር ያለበት ደረጃ አንድ የተባለ በጣም የሚያምር ቶዮታ ያሪስ ቤልታ 2009 ሞዴል አውቶማቲክ ካሽ ከናንተ 1 ሚሊዮን 550 ሺህ ብር ይጠበቃል። የባንክ ብድር ደግሞ 320 ሺህ ብር አለበት። አጠቃላይ የመኪና ዋጋ 1 ሚሊዮን 870 ሺህ ብር የሆነ ምርጥ መኪና